በሰው ልጅ የህይወት ጉዞ ውስጥ የግል ውሳኔና አስቀድሞ የተወሰነ እጣ ፈንታ የሚጋጩ የሚመስሉባቸው አጋጣሚዎች በርካታ ናቸው። እያንዳንዱ ግለሰብ በየቀኑ የሚወስዳቸው ጥቃቅን እርምጃዎች የነገውን ማንነቱን የመገንባት አቅም ያላቸው ሲሆን፣ ይህ ደግሞ በነፃነት የመምረጥ መብት በውጤት ላይ ያለውን ከፍተኛ ተጽዕኖ ያሳያል። ውስጣዊ ፍላጎትና ውጫዊ ተጽዕኖዎች በሚጋጩበት መድረክ ላይ የሰው ልጅ የራሱን ታሪክ የመጻፍ ስልጣን እንዳለው መገንዘብ ለለውጥ መሰረት ይሆናል። ይህ ሂደት በአጋጣሚዎች መካከል ትርጉም ያለው መንገድን የመቀየስ ጥበብን የሚጠይቅ ነው። የሰው ልጅ አእምሮ በውስጡ የያዘው ማለቂያ የሌለው ብቃትና የውሳኔ ኃይል የወደፊቱን ጊዜ እንደፈለገ የማስተካከል ብቃትን ይሰጠዋል። በዙሪያችን ያሉ ሁኔታዎች ቢገደቡብንም እንኳ ለእነዚያ ክስተቶች የምንሰጠው ምላሽና የምንከተለው አቅጣጫ የህይወታችንን ፍሰት ወደ ተሻለ ምዕራፍ ያሸጋግረዋል። እያንዳንዱ አዲስ ማለዳ ለነፍሳችን የሚቀርብ ባዶ ወረቀት ሲሆን፣ በእርሱም ላይ በጽናትና በብልሃት የምናሰፍረው መስመር የህልውናችንን ግርማ ይወስናል። በመሆኑ በሁኔታዎች ከመራራት ይልቅ የራስን ዕድል በገዛ እጅ የመገንባት ንቃተ ህሊናን ማዳበር ለታላቅነት ቁልፍ ነው። ምርጫን ከአስተያየት ወይንም ከፍላጎት በላይ የሚያደርገው ውጤቱ የሚያስከትለው የኃላፊነት ስሜት ነው። አንድ ሰው በህይወቱ ውስጥ ለሚገጥሙት ክስተቶች ምላሽ የሚሰጥበት መንገድ የባህሪውን ጥንካሬና የጥበቡን ጥልቀት ይለካል። ይህም በተዘዋዋሪ የታሪኩን ፍጻሜ ይወስናል። ምንም እንኳን ዓለም በብዙ ህጎችና ገደቦች እየተተበተበች ብትሆንም፣ በነፃነት የሚወስን አንዲት ትንሽ እርምጃ እንኳን የነገን አድማስ የመለወጥ ተአምራዊ ጉልበት አላት። በመሆኑም የግል ጥረትን ከጽናት ጋር ማጣመር እጣ ፈንታን ከመጠበቅ ይልቅ እጣ ፈንታን ወደ መፍጠር ያሸጋግራል። ታዋቂው ፈላስፋ ዣን ፖል ሳርትሬ ሰው ማለት ራሱን ያደረገውን ነው እንደሚለው እያንዳንዱ ግለሰብ በራሱ የህይወት አውድ ላይ ሙሉ ስልጣን ያለው ንድፍ አውጪ ነው። ይህ ታላቅ እውነት የሚያስገነዝበን ውድቀትንም ሆነ ስኬት በሰማይ የተጻፉ ደብዳቤዎች ሳይሆኑ በዕለት ተዕለት ተግባሮቻችን የምናከናውናቸው ውጤቶች መሆናቸው ነው። የነፃነት ትርጉም የሚጸናውም ፈተናዎችን በፈጠራ መንፈስ ስንጋፈጣቸው ካሉን አማራጮች መካከል ይበልጥ ጠቃሚውን ለይተን ስናውቅ ብቻ ነው። ስለሆነም የሰው ልጅ ታላቅነት የሚመነጨው ካለበት ነባራዊ ሁኔታ ሳይሆን ወደፊት ለመድረስ ከሚወስነው ቆራጥ አቋም ነው። ምክንያታዊ አስተሳሰብና ጥልቅ ስሜት የሚፈጥሩት ቅንጅት በአስቸጋሪ መከራዎች መካከል እንኳን ብሩህ ተስፋን የማየት ችሎታን ይገነባሉ። በዙሪያችን የሚከሰቱ ለውጦች ከቁጥጥራችን ውጪ ሊመስሉ ቢችሉም፣ ለእነዚያ ክስተቶች የምንሰጠው ትርጓሜና የምንወስደው የአቋም ለውጥ ግን ሙሉ በሙሉ በራሳችን እጅ የሚገኝ ሀብት ነው። ይህ ውስጣዊ ሉዓላዊነት ሰውን ካለፈው ስህተቱ አላቆ ወደ አዲስ ስኬት የሚያሻግረው ድልድይ ሲሆን፣ እያንዳንዱ ምርጫም የወደፊት ማንነትን የሚገነባ ድንጋይ ሆኖ ያገለግላል። ስለዚህም የነፃ ፈቃድ ትልቁ ሚስጥር በነባራዊ ሁኔታዎች ላይ ሳይሆን በነፍሳችን ጥንካሬና በውሳኔያችን ጥራት ላይ ማረፉ ነው። እውነትና እውቀት በሚሰበስቡበት የህይወት ጎዳና ላይ ግላዊ ጥረት እንደ መሪ ኮከብ ሆኖ ያገለግላል። የሰው ልጅ በባህሪው ፈላጊና ፈጣሪ በመሆኑ የተሰጠውን እድል ብቻ ተቀብሎ ከመቀመጥ ይልቅ አዳዲስ በሮችን የመክፈት ተፈጥሯዊ ዝንባሌ አለው። ይህ በምርጫና በእጣ ፈንታ መካከል ያለው ጥብቅ ቁርኝነት ህይወት ዝም ብሎ የሚፈስ ወንዝ ሳይሆን በዋኘው ብቃት የሚቃኝ ጉዞ መሆኑን ያረጋግጥልናል። በእያንዳንዱ አቅጣጫ ለውጥ ውስጥ የምናሳየው ድፍረትና የምንከተለው ግብ ውሎ አድሮ የማይናወጥ ማንነታችንን አጽንቶ ይተክለዋል። ታላቁ የንግድ መሪ ስቲቭ ጆብስ ነገሮችን የማገናኘት ብቃት እንደሚለው ዛሬ በነፃነት የምንወስናቸው እርምጃዎች ውሎ አድሮ ትርጉም ባለው መልኩ ተሳስረው ወደ ተፈለገው ግብ ያደርሱናል። የሰው ልጅ እጣ ፈንታውን የሚገነባው በትላልቅ ክስተቶች ብቻ ሳይሆን በትናንሽ ምርጫዎች ውስጥ በሚያሳየው ታማኝነትና ጽናት ጭምር ነው። ይህ ንቃተ ህሊና በነፍሳችን ውስጥ ሲሰርጽ በሁኔታዎች ላይ የምንማረር ተገዢዎች መሆናችን ቀርቶ የራሳችንን ዓለም የምንገነባ ባለሙያዎች እንሆናለን። ስለሆነም እያንዳንዱ ቅጽበት እንደ ዕድል በመጠቀም የወደፊቱን ብሩህነት ማረጋገጫ የግላዊ ኃላፊነት ውጤት ነው። የሰው ልጅ ህልውና የሚጸናው
ሊተነበዩ በማይችሉ ክስተቶች መካከል በምናሳየው የሞራል ጥንካሬና በምንከተለው ጽኑ እሴት ላይ ነው። በአካባቢያችን የሚታዩ ማናቸውም መሰናክሎች የፈቃዳችንን ጥራት ለመፈተን የሚመጡ አጋጣሚዎች እንጂ የመጨረሻውን መዳረሻችንን የሚወስኑ ኃይሎች አይደሉም። እያንዳንዱ ግለሰብ በውስጡ ያለውን የመለወጥ አቅም አውጥቶ ሲጠቀም ድንገተኛ አጋጣሚዎች እንኳ ሳይቀሩ ወደ በረከትና ወደ ስኬት መንገድነት ይቀየራሉ። በመሆኑ በምርጫዎቻችን ውስጥ የሚንጸባረቀው ብልሃትና በድርጊቶቻችን የሚታየው ቅንነት የታሪካችንን ማጠቃለያ ውብና ማራኪ የማድረግ ሚስጥር ነው። ምክንያታዊነትና መንፈሳዊ ጥንካሬ ሲዋሃዱ ሰው በማይሻገረው ተራራ ፊት እንኳን አዲስ መውጫን የመቀየስ ጥበብ ይላበሳል። በህይወት አዙሪት ውስጥ የሚገጥሙ ውጣ ውረዶች የፈቃዳችንን ጥንካሬ የሚመዝኑ መጋረጃዎች እንጂ የጉዟችንን ማቆሚያ ምልክቶች ሊሆኑ አይችሉም። እያንዳንዱ ግለሰብ በራሱ የህሊና ሚዛን ላይ የሚያስቀምጠው ውሳኔ ከሚታየው ቁሳዊ ዓላማ ባሻገር የማይታየውን የነገ ስኬት የመቅረጽ ረቂቅ ኃይል አለው። በመሆኑ ከዕጣ ፈንታ ጋር የምናደርገው ትግል በሽንፈት ሳይሆን በውስጣዊ ነፃነት የበላይነት የሚጠናቀቅ የታሪክ ምዕራፍ ነው። ታዋቂው ፈላስፋ ራልፍ ዋልዶ ኤመርሰን ዕጣ ፈንታችንን የምንሰራው ራሳችን ነን በማለት እንደገለጸው የሰው ልጅ በምድር ላይ ያለው ቆይታ በዘፈቀደ የሚመራ ሳይሆን በንቁ አስተሳሰብ የሚቀረጽ ነው። እያንዳንዱ አዲስ አጋጣሚ ለለውጥ የሚጋብዝ ጥሪ ሲሆን በእርሱም ውስጥ የምናሳየው ትዕግስትና የምንከተለውን ብልህነት የህልማችንን እውን መሆኑን ያረጋግጣል። በውስጣችን ያለውን የመምረጥ መብት በውጤታማ ተግባር ስንተረጉመው ቀደም ሲል የማይታለፉ የሚመስሉ ግድግዳዎች ወደ ሰፊ በሮች ይቀየራሉ። ስለዚህም የወደፊቱን ብርሃን ለማየት ከውጪ እርዳታ ከመጠበቅ ይልቅ በውስጣዊ ጽናት ላይ ተመስርቶ መጓዝ የድል መሰረት ነው። የሰው ልጅ ታሪክ በውሳኔዎች ሰንሰለት የተገመደ ድንቅ ስራ ሲሆን እያንዳንዱ አገናኝ ደግሞ የግል ምርጫችን ጥንካሬ ያንጸባርቃል። በህይወት አቅጣጫዎች መካከል ስንጓዝም የምንመርጠው መንገድ ብቻ ሳይሆን በጉዞ ላይ የምናሳየው ማንነት ጭምር ለወደፊቱ መሰረት ይጥላል። ይህ ሂደት በአካባቢያዊ ተጽዕኖዎችና በውስጣዊ ፍላጎቶች መካከል ያለውን ሚዛን ጠብቆ የመጓዝ ረቂቅ ጥበብን ይጠይቃል። በመሆኑም ዕጣ ፈንታ ማለት በሩቅ የሚጠበቅ ክስተት ሳይሆን በእያንዳንዱ ቅጽበት በምናደርጋቸው ጥቃቅን እንቅስቃሴዎች የሚቀረጽ ሕያው እውነታ ነው። በንቃተ ህሊና የሚመራ ህይወት የአጋጣሚዎች እስረኛ ከመሆን ይልቅ የእድሎችን ፈጣሪ ለመሆን ያስችላል። በውስጣዊ ማንነት ውስጥ የሚቀጣጠለው የለውጥ ፍላጎት ከውጫዊ ዓለም ጫና በላይ የመገንባት አቅም ስላለው ማንኛውም ሰው በራሱ እሳቤ ልክ ዓለሙን የማስተካከል ስልጣን አለው። ይህ ታላቅ ኃይል በድርጊት ሲታጀብ ቀደም ሲል የማይቻል የሚመስለው የታሪክ መስመር ተለጥጦ አዳዲስና አስደናቂ ውጤቶችን ያስመዘግባል። ስለዚህ በእያንዳንዱ እርምጃ ውስጥ የሚንጸባረቀው ጥበብና ቁርጠኝነት የነገውን ብሩህ ተስፋ ዛሬውኑ እውን የማድረግ ዋነኛ መሳሪያ ነው። ታላቁ የንግድ ስራ መሪ ዋረን ባፌት ዛሬ አንድ ሰው በጥላ ስር የተቀመጠው ከብዙ ዓመታት በፊት ሌላ ሰው ዛፍ ስለተከለ ነው እንደሚለው በአሁኑ ምርጫችን የረጅም ጊዜ ውጤት መሆኑን ያስገነዝበናል። ይህ ፍልስፍና እንደሚያሳየን ዕጣ ፈንታ በድንገት የሚከሰት ክስተት ሳይሆን በትዕግስትና በብልሃት የምንዘራው ዘር ፍሬ ነው። እያንዳንዱ በነፃነት የምንወስነው ተግባር በጊዜ ሂደት እየተከማቸ ሄዶ የማይናወጥ የህይወት አቅጣጫን ይፈጥራል። በመሆኑ ዛሬ ላይ የምናሳየው የውሳኔ ጥራትና የምንከተለው የሥራ ስነ ምግባር ለነገው ማንነታችን ዋስትና የሚሰጥ መሰረት ነው። የሰው ልጅ ልቦና በውስጡ የያዘው የመምረጥ አቅም ማናቸውንም የውጭ ተጽዕኖዎች በመሻገር አዲስ ምዕራፍ የመክፈት ኃይል አለው። በአስቸጋሪ ሁኔታዎች ውስጥ እንኳ ሳይቀር የምንከተለው የአስተሳሰብ ዘይቤና የምንወስደው ቆራጥ አቋም በህይወት ማዕበል መካከል እንደ መሪ ሆነው ያገለግላሉ። ይህ ሂደት ግላዊ ነፃነትን ለበለጠ ዓላማ የመጠቀም ጥበብ ሲሆን በእርሱም አማካኝነት ቀድሞ የተሰመረ የሚመስለውን መስመር በመቀየር የተሻለ ውጤት ማስመዝገብ ይቻላል። ስለሆነ የእያንዳንዱ ግለሰብ ታላቅነት የሚለካው ባጋጠሙት ፈተናዎች ሳይሆን በእነዚያ ፈተናዎች ፊት ባሳየው የውሳኔ ብስለት ነው። በጥልቅ ማሰላሰልና በንቃት የሚመራ ህይወት
ግለሰቡን ከሁኔታዎች ተገዥነት አውጥቶ የራሱ ታሪክ ባለቤት ያደርገዋል። እያንዳንዱ የህሊና ውሳኔ በረቂቅ የጊዜ ሰንሰለት ውስጥ ተሳስሮ የሚታየውን ዓለም ከማይታየው የወደፊት ተስፋ ጋር የማስተሳሰር ግዙፍ ሚና ይጫወታል። ይህ በነፃ ፈቃድና በዕጣ ፈንታ መካከል ያለው መስተጋብር ህይወት ዝም ብሎ የሚከሰት ድራማ ሳይሆን በእያንዳንዱ እርምጃ የምንገነባው ህያው ጥበብ መሆኑን ያረጋግጣል። በመሆኑም በውስጣዊ እውነት ላይ ተመስርቶ የመምረጥ ድፍረት የሰው ልጅን ከመደበኛ አኗኗር ወደ የላቀ የስኬት ማማ ያሸጋግረዋል። ታዋቂው ፈላስፋ ሶቅራጥስ ያልተመረመረ ህይወት ለሰው ልጅ አይገባውም እንደሚለው እያንዳንዱ ምርጫችን በጥልቀት ግንዛቤ ላይ መመስረት ይኖርበታል። ይህ ማለት የምንከተለው ጎዳና በጭፍን ልምድ ሳይሆን በውስጣዊ ብርሃንና በግል ኃላፊነት የሚመራ መሆን አለበት። በነፃነት የምንወስናቸው ውሳኔዎች በሙሉ ልክ እንደ ወራጅ ውሃ የራሳቸውን መንገድ እየቀደዱ ሄደው በመጨረሻም የህይወታችንን ሰፊ ባህር ይፈጥራሉ። በመሆኑም ዕጣ ፈንታ ማለት አስቀድሞ ተዘግቶ የሚጠብቀን ቤት ሳይሆን በእያንዳንዱ የጥረታችን ጡብ የምንገነባው ታላቅ ህንፃ ነው። የሰው ልጅ እምቅ ችሎታ ወደ ተግባር የሚቀየረው በውስጣዊ ተነሳሽነትና በውሳኔ ጥራት መካከል የሚፈጠር ቅንጅት ሲኖር ነው። በህይወት አውድማ ላይ የሚዘሩት የሀሳብ ዘሮች ውሎ አድሮ የአስተሳሰብን አድማስ በማስፋት ቀደም ሲል የማይቻሉ የሚመስሉ ግቦችን ዳር ለማድረስ ጉልበት ይሆናሉ። ይህ ሂደት ግለሰቡ ከውጫዊ ግፊቶች ተላቆ በራሱ ማንነት ላይ ሙሉ እምነት እንዲጥል የሚያደርገው ሲሆን ይህም በተራው ለነገው ስኬት የማይናወጥ መሰረት ይጥላል። ስለሆነም እያንዳንዱን አጋጣሚ በብልሃት በመጠቀምና ለውሳኔዎቻችን ሙሉ ኃላፊነትን በመውሰድ የታሪካችንን ፍጻሜ በድል ማሳረግ እንችላለን። በእያንዳንዱ ሰው ውስጥ የሚገኝ ረቂቅ ብልህነት ካሉ አማራጮች መካከል ይበልጥ ጠቃሚውን ለይቶ የማወቅ ልዩ ችሎታን ይሰጣል። ይህ ውስጣዊ መሪ በህይወት አውሎ ነፋስ መካከል እንኳ ሳይናወጥ አቅጣጫን የማስተካከል ብቃትን ስለሚፈጥር ግለሰቡ ከሁኔታዎች ተገዥነት ወጥቶ የራሱ ዕጣ ፈንታ ንድፍ አውጪ እንዲሆን ይረዳዋል። የነፃነት ትልቁ ትርጉም በዙሪያችን ባሉ ገደቦች ሳይታጠሩ በውስጣዊ እምነት ላይ ተመስርቶ አዲስ መንገድን የመጥረግ ድፍረት ነው። በመሆኑ ዛሬ የምንወስዳቸው ቆራጥ እርምጃዎች ነገ የሚታየውን ውጤት የሚወስኑ ሕያው ምስክሮች ናቸው። ታዋቂው የጥንት ፈላስፋ አርስቶትል እኛ ማለት ደጋግመን የምናደርገው ተግባር ውጤት ነን እንደሚለው ታላቅነት በአንድ ወቅት የሚከናወን ድርጊት ሳይሆን በልምድ የሚገነባ ማንነት ነው። ይህ ዘላቂ እውነት የሚያስገነዝበን ዕጣ ፈንታችን በየቀኑ በምንመርጣቸው ትንሽ ስነ ምግባሮችና በምናሳያቸው ጽኑ አቋሞች እንደሚቀረጽ ነው። በፈቃዳችን የምናከናውናቸው መልካም ስራዎች ውሎ አድሮ የማይበገር ባህሪ ሆነው ስለሚገዝፉ ማንኛውም ሰው ራሱን ወደ ፈለገበት ከፍታ የማውጣት ሙሉ ስልጣን አለው። በመሆኑም የወደፊቱን ብርሃን ለማየት ዛሬ የምናደርገው ጥረት ውስጥ የሚንጸባረቀው ታማኝነትና ትጋት ወሳኝ ሚና ይጫወታል። የሰው ልጅ አስተሳሰብና የተግባር ጥንካሬ ሲዋሃዱ የማይታለፉ የሚመስሉ የህይወት አጥርን የመስበር ታላቅ ኃይል ይፈጥራሉ። እያንዳንዱ ግለሰብ በውስጡ ያለውን የመምረጥ ጸጋ በተገቢው መንገድ ሲጠቀምበት ድንገታዊ ክስተቶችም እንኳ ለላቀ ዓላማ መላኪያነት ማገልገል ይጀምራሉ። ይህ ሂደት በራስ መተማመንን በማጎልበትና የወደፊቱን ራዕይ በግልጽ በማየት ላይ የተመሰረተ ሲሆን ይህም በተራው ለታሪካችን አዲስና አዎንታዊ አቅጣጫን ይሰጣል። ስለሆነም ዕጣ ፈንታ ማለት በባዶ ተስፋ የሚጠበቅ ሳይሆን በንቁ ውሳኔና በቆራጥ እርምጃ የሚገነባ ሕያው እውነታ ነው። በሰው ልጅ የልቡና ጥልቀት ውስጥ የሚገኝ የመወሰን ብቃት ማንኛውንም ተግዳሮት ወደ ዕድል የመለወጥ ሚስጥራዊ ቁልፍ ነው። እያንዳንዱ ግለሰብ በህሊናው የሚቀበለው እውነትና በተግባር የሚተረጉመው ጽናት የነገውን ስኬት ዛሬውኑ በረቂቅ መልክ እንዲቀርጽ ያስችለዋል። ይህ በምርጫና በውጤት መካከል ያለው ጥብቅ ትስስር ህይወት ዝም ብሎ የሚመጣ ክስተት ሳይሆን በታላቅ ጥበብና ጥረት የሚታነጽ ታላቅ ስራ መሆኑን ያረጋግጣል። በመሆኑም በራስ ላይ ሙሉ ስልጣን እንዳለ አውቆ
መጓዝ ከምንም በላይ ለታላቅነት የሚያበቃ መሰረት ነው። ታዋቂው ጸሐፊና ፈላስፋ ቪክቶር ፍራንክል ከሰው ልጅ ሊወስድ የማይቻል የመጨረሻው ነፃነት በማንኛውም ሁኔታ ውስጥ ሆኖ የራስን አመለካከት የመምረጥ ብቃት ነው እንደሚለው እውነተኛ ኃይላችን የሚመነጨው ከውስጣዊ ምርጫችን ነው። በውጫዊ ዓለም የሚገጥሙን ክስተቶች በእኛ ቁጥጥር ስር ባይሆኑም ለእነዚያ ክስተቶች የምንሰጠው ምላሽ ግን የታሪካችንን አቅጣጫ ይወስነዋል። ይህ በምክንያትና በውሳኔ መካከል ያለው ክፍተት የሰው ልጅ ማንነቱን የሚያሳድግበትና እጣፈንታውን በራሱ እጅ የሚጨብጥበት ስፍራ ነው። በመሆኑም እያንዳንዱን ፈተና እንደ መወጣጫ በመጠቀም ወደ ላቀ የስኬት ምዕራፍ መሸጋገር የግል ብርታት ውጤት ነው። የሰው ልጅ ህልውና ልክ እንደ ያልተቀረጸ እብነ በረድ ነው። በውስጡ የሚደበቀውን ድንቅ ቅርጽ አውጥቶ የማሳየት ኃላፊነት ደግሞ የባለቤቱ ብቻ ይሆናል። እያንዳንዱ የህይወት ፈተና የጥበብን መሮ ይዘን ማንነታችንን የምንቀርጽበት አጋጣሚ ሲሆን በዚህ ሂደት ውስጥ የምናሳየው ትዕግስት የውጤታችንን ውበት ይወስነዋል። በዓላማ የሚመራ ሰው የነፋስን አቅጣጫ መቀየር ባይችል እንኳ ሸራውን በማስተካከል መድረስ ወደሚፈልገው ወደብ የመጓዝ ሙሉ ብቃት አለው። በመሆኑም እጣ ፈንታ ማለት በባዶ ወረቀት ላይ አስቀድሞ የተጻፈ ታሪክ ሳይሆን በየቀኑ በምንወስዳቸው እርምጃዎች የምንጽፈው የድል መዝገብ ነው። ታላቁ ሳይንቲስት አልበርት ኤንስታይን ህይወት ብስክሌት ከመንዳት ጋር ትመሳሰላለች፣ ሚዛንህን ለመጠበቅ መንቀሳቀስህን መቀጠል አለብህ እንደሚለው የእኛም ጉዞ በቋሚ ጥረትና በንቁ እንቅስቃሴ ላይ የተመሰረተ ነው። ማቆም ማለት ወደ ኋላ መቅረት ብቻ ሳይሆን እጣ ፈንታችንን ለነፋስ አሳልፎ መስጠት ማለት ነው። በእያንዳንዱ ቀን የምናደርገው አዲስ ጅምርና የምንከተለው ብሩህ ተስፋ ውስጣዊ አቅማችንን ከማሳደጉም በላይ በዙሪያችን ላሉ ሰዎች የብርታት ምንጭ እንድንሆን ያደርገናል። በመሆኑም ትናንት የነበረው ውድቀት የዛሬውን ስኬት እንዳይከለክለው በድፍረት መራመድ የነገውን ድል የማረጋገጫ ዋስትና ነው። በሰው ልጅ የህይወት ጉዞ ውስጥ የሚገጥሙ መስቀለኛ መንገዶች እውነተኛ ማንነታችንን የምንገልጽባቸው ታላቅ አጋጣሚዎች ናቸው። እያንዳንዱ ግለሰብ በውስጡ የያዘው የነፃነት ብርሃን በጨለማና በግራ መጋባት ውስጥ እንኳን ትክክለኛውን አቅጣጫ የመጠቆም ኃይል አለው። ይህ በንቃት የመምረጥ ጸጋ ተራውን ክስተት ወደ ታላቅ ትምህርት፣ እንቅፋቱንም ወደ መወጣጫ ድልድይነት የመለወጥ ረቂቅ ብቃት ይሰጠናል። በመሆኑም የእኛ ታሪክ የሚጻፈው በውጫዊ ኃይሎች ብዕር ሳይሆን በራሳችን ጽኑ ውሳኔና በማይናወጥ ተግባራችን አማካኝነት ነው። ታዋቂው የጥንት ሮማውያን ፈላስፋ ሴኔካ እድል ማለት ዝግጅትና አጋጣሚ ሲገናኙ የሚፈጠር ውጤት ነው ይላል። ይህ አባባል የሚያስተምረን በህይወታችን ውስጥ የሚከሰቱ ድንገታዊ የሚመስሉ ስኬቶች በሙሉ በትጋት ባሳለፍናቸው ቀናት የተገነቡ መሆናቸውን ነው። እጣ ፈንታችንን ለመቆጣጠር በምናደርገው ጥረት ውስጥ የምንዘራው እያንዳንዱ በጎ አስተሳሰብ ለወደፊቱ ታላቅ ምርት የሚሆን ዘር ነው። ለውጥ የሚጀምረው ከውጪ ሳይሆን ከውስጥ ማለትም ከራሳችን አመለካከትና ውሳኔ ነው። ስለሆነም ዛሬ በጽናት የምናደርገው ዝግጅት ነገ ከሚመጣው አጋጣሚ ጋር ሲገናኝ የማይታመን የድል ታሪክ ይፈጥራል። በሰው ልጅ የህይወት ጉዞ ውስጥ ትልቁ ስኬት የሚለካው ካለን ሀብት ሳይሆን ባለን የመረዳት አቅምና ለነገሮች የምንሰጠው ትርጉም ነው። እያንዳንዱ ፈተና የራሱ የሆነ ትምህርት ይዞ እንደሚመጣ አምኖ መቀበል ግለሰቡን ከመመረር ይልቅ ወደ መጠናከር ያሸጋግረዋል። የውስጥ ሰላምና ጽኑ አቋም ሲኖር በውጪ የሚፈጥረው ማዕበል መድረሻችንን ሊያስተጓጉለው አይችልም። ይህም ማለት ህይወት የምትሰጠን ግብዓት ምንም ይሁን ምን እኛ የምናዘጋጀው ውጤት ግን በእጃችን ባለው የውሳኔ ብልሃት ይወሰናል ማለት ነው። ስለዚህ እጣ ፈንታ ዛሬ በልብ ውስጥ በምትሰርጸው ጽናትና በምታሳየው ትጋት ውስጥ ይገኛል።